ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለቅድስት አርሴማ ወርኃዊ በዓልና በዚህች ቀን ታስበው የሚውሉ የቅዱሳን ዓመታዊና ወርኃዊ በዓላት በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር ሰላም እላችኋለሁ። ቅዱሳን ደናግል፣ ቅዱሳን ሰማዕታት፣ ቅዱሳን ሐዋርያት፣ ቅዱሳን መላእክት እንደ ክብራቸውና እንደየማረጋቸው የከበሩና የተመሰገኑ ይሁንልን፣ አሜን። እግዚአብሔር አምላክ በዚህ ሰዓት ወደ እሱ የምንለምነውን የምንጸልየውን የምንሰማውን ሁላችንም የልቦናችን መሻት እግዚአብሔር አምላክ ይፈጽምልን፣ ከክፉ ነገር ሁሉ ይጠብቀን፣ ጎደሏችን ሁሉ ይሞላልን፣ ያዘነውን የተከዝነውን ሁሉ እግዚአብሔር አምላክ የልቦናችን ሐሳብ ይፈጽምልን፣ አሜን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ሌሎችም ቪዲዮዎቹ እንዲደርሳችሁ ቤተሰብ ይሁኑ። የቅድስት አርሴማ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን እናምናለን። በጳጳሳት አለቃ ጸሎት ለመጸነስሽም ሰላምታ ይገባሻል። በእግዚአብሔር ፈቃድ ከእናትሽ ማኅፀን ለመወለድሽም ሰላምታ ይገባሻል። ስለዚህ ንግግር መግቻ የሚሆን የምስጋና መብራት በአንቺ ሾምበት ዘንድ አንደበቴን አስማሚልኝ፣ በጭንቀቴ ጊዜም ባለቤቱ አንቺ ነሽና። በቃል ኪዳንሽ መጎናጸፊያ ለተጠቀለለ ስም መታሰቢያም ሰላምታ ይገባሻል። የጥራት ውር ለሚያበራ ጸጉርሽም ሰላምታ ይገባሻል። ትዕግስት የተሸለምሽ ገድልሽ ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን ኃይልሽ ትርጓሜ መሸከሚያ በአንደበቴና በእኔ ቃል ኪዳን ይጻፍ። ሃይማኖት ሽቱ ለተቀባ ራስሽም ሰላምታ ይገባል። የማስተዋል ብርሃን ተመልቶ ለነበረው መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ የዕፀ መስቀል ላይ የወደቀ በግን እስከሚያገኝ ድረስ የተሳለ አዳም በፈለገ ጊዜ ከሰማይ ከብልጽግና ወደ ችግር ምድር የወረደ የመልክና የደም ግባት መውደድ ላላቸው ቅንድቦችሽም ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከአዲስ ቃል ኪዳን ምንጭና ከለመለመው ፈለግ ጋር ወደ ታመመችና ባህሪዋ ውሃነት ወዳለ ስራዬ የሕይወት መድኃኒት ውሃን ከአንቺ ዘንድ ይፍሰስልኝ። የምስራች ወርቆቹ ለተሸለሙ ጆሮችሽም ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችም ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ ያማረ ሕይወት መና ወደ ተራበ ሆዴ መግቢ። ንጹሕ በሚሆን ወርቅ ነብዩ አፍሽንና ከንፈርሽ ጋር አንዱ እንደተመረጠ ሽቱ ዕቃ ለሚያስደስቱት አፍንጮችሽም ሰላምታ ይገባል። ለተጨነቁት ውሃን ለተጠሙት የበረከት ጸበል አርሴማ ሆይ ከረድኤትሽ ሰማይ የነጠበ ዝናብ ኃይልሽና ፍቅርሽ ውሃ በእኔ ላይ ይፍሰስ። እንደ ዕንቁ ለተደረደሩ ጥርሶችሽም ሰላምታ ይገባል። የጌታችን መስቀል ነገር ለመናገር ልሳንሽ ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ስቃዩ ባንቺ ጠፋ። የታመንሽ ታሪክሽ እንዲህ ይላልና የተበተነ ልቦና ለሚሰበስብ ቃልሽም ሰላምታ ይገባል። ደዌ ኃጢአታችን ለሚያድን ሕይወት ትንፋሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ የሚያቃጥል እሳትና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አደኘኝ። ምስጋና ወት ለጠባ ጉሮሮሽም ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገቦ ለተሸለመ አንገትሽም ሰላምታ ይገባል። ልዩ በሚሆን በሥላሴ ባሕርይና የተዘጋጀ አንድነት ብርሃን በመቀበል ከሰማዕታት ጋር ያለመ ወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታ እንዴት አየሽም? የስቃይ ቀንበር ለተሸከመ ትከሻም ሰላምታ ይገባል። የስልሽ መንበር ለመገረፍ ንግሥት ለሆነ ጀርባሽም ሰላምታ ይገባል። በብርሃን ረፍት ጋር የሚመለምል ዝናብ ምሕረት አርሴማ ሆይ አሳስቢልኝ። የዓለም ወርቅ ለጠላሽ ደረትሽም ሰላምታ ይገባል።
የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽም ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነ ጊዜ ስለ ሃይማኖትሽ ያዕቆባዊ መጽሐፍን ትገልጭ ዘንድ ጣዖትም ታጠፋሽ፣ ባዕድ አምላክንም ሰበርሽ። የሕማማት ወርቅ ለተሸለሙ እጆችሽም ሰላምታ ይገባል። የኃጢአት አለቶች ላጠፋ ክንድሽም ሰላምታ ይገባል። አርሴማዊ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቱ ትቀቢ ዘንድ ጥቂት አዘጋጅልኝ። የትዕግስት ራስ ትራስ ለሚሆን ክንድሽም ሰላምታ ይገባል። አዲስ የሚሆን ተስፋ ካለን ለሚያክል ክንድሽም ሰላምታ ይገባል። የቀርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥም እንደ ልመና አገልጋይሽ ኃይልን ይዋሰኝ። ጸጋ ሀብት ለሚሰጥ መሃል እጅሽም ሰላምታ ይገባል። የጥበብ መብራቶች ለሚሆኑ ጣቶችሽም ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ቅዱስ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጥ ዘንድ የአብ ስልጣን ለእኔ ላኪልኝ። ነጭነታቸው ለሚያስደንቁ ጥፍሮችሽም ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማዊ በረድኤትሽና በአንቺ ፍቅር ተደፋፋሪነት ይውደቅ። የጠላት የምክር ከፊቱ ይበተን። በሰማይና በምድር ተመጻድቁብኛልና ስቃይን ለተጎናጸፈ ጎኖችሽም ሰላምታ ይገባል። ትርጓሜ እህል ለመመገብ ሆድሽ ሰላምታ ይገባል። አርሴማ ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ጽሙም የተስፋ ውሃን እስከሚገኝ ድረስ በእኔ ላይ ይቅርታ ዝናብ ይፍሰስልኝ። ጨለማና በቀልን ለተወ ልብሽም ሰላምታ ይገባል። እንደ አዲስ ወንጌል ምቾት ንጹሕ ለሚሆኑ ኩላሊቶችም ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስም በመታመን በጠራዎች ጊዜ በኃይልና በረድኤት ቀን ጎዳና ጠፋ፣ ጣዖትም ፈረሰ። የጌታዬን አገዛዝ ለሚያስብ ሕሊናሽም ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆን አንጆትሽም ሰላምታ ይገባል። የጳውሎስ ሰይፍና የጴጥሮስ ሐሳብ የተቀበልሽ አርሴማ ሆይ የየቀኑን ታረጋጊ ዘንድ የሬትሽም ባሮች በላይ ይፍሰስ። ከርኩሰት ንጹሕ ለሚሆን ለውስጥሽም ሰውነት ሰላምታ ይገባል። ሐዲስ ለሚሆን ተስፋ ለሚያፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅር ውሃ አጠጭኝ። ከወድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ኅብረትሽም ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ ከተወደደ ጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፉን ለእኔ ክፈችልኝ። የሕማማት መታጠቂያ ለታጠቀ ወገብሽም ሰላምታ ይገባል። ቁመት ለተጎራበቱ መንትዮ ብብቶችሽም ሰላምታ ይገባል። አርሴማ ሆይ መብራትን ባጣ በዚህ ዘመን መቋቋም ለእኔ ብርሃን ጥበቃን ታብሪልኝ ዘንድ ከዓለም አኳኳን ፈተና አንዲት ነፍሴን እለምንሻለሁ። የእጅና የእግር መመላለሻ ለሚገለገልበት ስግደት ጸሎት አዳራሽ ለጉልበቶችሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክደት የተወብሽ ብቶኝ ከአደባባይ ስቃይ ባቆሙሽ ጊዜ ከነጎድጓድና ከመብረቅ በማስፈራት የተነሳ ምድር ተነዋወጠች። ቀስተ ደመና እንደ ምሰሶ ተተከለ። በአሳላፊ ቤት ለሚያድጥ ተረከዝሽም ሰላምታ ይገባል። ከስጋሽ ሰማት ቦታ ውስጥ ቀልጣፋ ለሚሆን እግርሽም ተረከዝሽም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽም በጠራ ጊዜ በአነሳሴት ደምሽ የልቦና በድን እንዳሰሽ ዳግመኛ በሕይወት በደሉን አጥፊ። የእንሶስላ መነከር ለለመዱ ነጭ ጥፍሮችሽም ለተሸለሙ ጣቶችሽም ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክር ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ። የልብ በሽታ ሕመም እንዳያስጨንቀኝ የባለሟልነትና የመፈራት ምንጮች ዘወትር የሚጠጣ የደጋ ዛፍ ላይ መስል ቁመትሽም ሰላምታ ይገባል። በክፉ ዘመን ከመውደቅ ደግፊ፣ ከድካምም አድኝኝ። አርሴማ ሆይ መጽሐፍሽን መቆለፊያ ከፍት ዘንድ ስምሽን የልመናያን ጸሎት ሆነኝ። ደመና ዝናብ የሸፈነው የወንጀለኛ ንጉሥ ልብን በገደለ መልክሽ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ። ወደ ምስጋና ወደ ደስታ የፍቅርሽን መንገድ ልቤ ያስቦታልና ወደ አዘነበለ አንገትሽን በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መስዋዕትን በሚቀበል ጌታሽ ዘንድ የተረፈ ረድኤትሽን በሌላ ይወርድ ዘንድ በከንፈርና በአፍ እለምንሻለሁ።
የተቆጠሩ ሞትሽን ነገር አሳይቶኛልና። ጨረቃ ለመሰለ ለስጋሽም በድን ሰላምታ ይገባል። በምስጋና ወገኖች መላእክት እጅ ለተቀደሰ መቅደስሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶችም በምስጋና ቃል ኪዳንሽ ሙሴ ኃይል ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት ከአርማንያ ቦታ ለመቃብርሽም ሰላምታ ይገባል። ባሪያና በምሳሌ ከተናገሩት ክብርሽ የተነሳ የሽንገላ እጅ ያላሰሸ የመነሳት ዕቃ አርሴማ ሆይ ከከንፈርሽ አፍ ምስጋና ይገጠብ። በፈጣሪ ቃል ለተመሰገነ ለስጋሽም መፍለስ ሰላምታ ይገባል። የዚህ ዓለም ኑሮ ላልፈለገ ስጋሽም ምስጋና ይገባል። ብፅዕት አርሴማ ሆይ ችግር እንዳላይ ከከበረ ዕቃሽ መግቢያ ማረስ አልችልምና ጥቂት በረከትሽን ትሰጭ ዘንድ ለምንሻለሁ። ከአንቺ ጋር ላረፉት ለ27ቱ ሰማዕታትም ሰላምታ ይገባል። ከብዙ ይቅርታ ጋርና ቅድስት ከምትወል ስምሽ ጋርም ስማቸው ወዳለበት ቦታ ረድኤታቸው በእኔ ላይ ትወርድ ዘንድ አርሴማ ሆይ በሁሉ ዘመንና በሁሉ ዓመታት የሞትና ሕማም በሽታ ዳግመኛ አይቅረብ። ስራችን ላሰመረልን ምስጋና ይገባል። ፈጥኖ ለረዳን ለወልድም ምስጋና ይገባል። ስልጣን ለሰጠን ለመንፈስ ቅዱስም ምስጋና ይገባል። ቃል ኪዳን ያዝሽ አርሴማ ሆይ የታመነ ምስጋናሽን አነበብሁኝ። ከኃጥአን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ አድኝኝ፣ አንቺ ጠብቂኝ ለዘላለሙ አሜን። ከዚህ በመቀጠል በሚያዝያ 6 ቀን የሚነበበው የሐዋርያው ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 በቅዳሴ ጊዜ የሚነበበው መልእክት ማንበብ እንጀምራለን። እንዲሁም ደግሞ ሴቶች በሚገባ ልብስ ከረፍትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸለሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ የተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አንፈቅድም። አዳም ቀድሞ ተፈጥሯልና በኋላ ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላለች፣ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለችና ለዘላለሙ አሜን። ሁለተኛ የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 4 እስከ መጨረሻው እንዲህ ይላል። እነሱም የመምጣቱን የተስፋ ቃል ወዴት ነው? አባቶች ከሞቱ ጊዜ ከፍጥረት የመጀመሪያ ይዞ ሁሉ እንዳለ ይኖራል ይላሉ። ሰማያት ከጥንት ጀምረው ምድር በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና በዚህ ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁንም ያሉ ሰማያትና ምድር ግን እግዚአብሔር የሚያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርበዋል። እናንተ ግን ወዳጆቼ ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ። ለእያንዳንዶቹ የሚዘገይ እንዳይመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማያት ፍጥረትም በትልቅ ትኩሳት ይቀልጣል። ምድር በእርሷ ላይ የተደረገውን ሁሉ ይቃጠላል። ይህ ሁሉ እንግዲህ የሚቀልጥ ከሆነ የእግዚአብሔር ቀን መምጣት እየጠበቃችሁ እያስቸኩላችሁ በቅዱሱ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚህ ቀን ሰማያትም ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆቼ ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታ ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደው የወንድማችሁ የጳውሎስ ደግሞም እንደተሰጠው ጥበብ መጠን ጻፍሁላችሁ። በመልእክቱም ሁሉ ደግሞ ስለዚህ ነገር ተናገርን። በዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌላዎች መጻሕፍትን እንደሚያመጡ እነዚህ ደግሞ ለገዛ ጥፋታቸው ያመጣሉ። እንግዲህ እናንተ ወዳጆቼ ይህን አስቀድማችሁ ስለምታውቁ አመፀኞች ተስባችሁ
ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን፣ አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 12 ጀምሮ እንዲህ ይላል። ምን ይመስላችኋል? አንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ካልባዘኑት ከ99ኙ ይልቅ በእርሱ ደስ ይለዋል። እንደዚሁ ከዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። ወንድም ቢበድልህ ሂደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ይሰማ ወንድምን ገንዘብ አድርገው፣ ባይሰማው ግን በሁለት ወይም በሦስት ምስክር አፍ ነገሩ ሁሉ እንዲጸና ዳግመኛም አንድ ሁለት ከአንተ ጋር ውሰድ። እነርሱም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንም ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምትሰሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁሉ በምድር በማናቸውም በሚለምኑት ነገር ሁሉ ቢሰማ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በሚሰበሰቡ በዚያ በመካከላቸው ሆናለሁ። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹ ሊቆጣጠር የወደደ ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበት አንድ ሰው ወደ እርሱም አመጡ። የሚከፍለውም ቢያጣ እርሱና ሚስቱ ልጆቹንም ያለው ሁሉ እንዲሸጥና ዕዳውን እንዲከፍል እየተዋዘዘው። ስለዚህም ባሪያው ወድቆ ሰገደለት። ጌታ ሆይ ታገሰኝ፣ ሁሉን እከፍልሃለሁ አለው። የዚያ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ባሪያው ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበት አንድ አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያውን ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሂዶ ዕዳውን እስከሚከፍል ድረስ በወህኒ ቤት አኖረው። ባልንጀሮቹም ሆኑ ባሪያዎቹ ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲህ ጌታ ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ያለህን ዕዳ ሁሉ ተውሁልህ። እኔ እንደማርሁ ባልንጀራህን የሆነውን ያ ባሪያ ልትምረው ለአንተስ አይገባም አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። እናንተም እያንዳንዱ ወንድሙ ከልቡ ይቅር ካላለ እንዲሁም ደግሞ የሰማይ አባቴ ያደርግባቸዋል። ስለ ቃሉ የአምላካችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህች ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያኖች ናቸው። ዕድሜዋ 12 ዓመት በሆናት ጊዜ መልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎች ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ሥጋዋን እስከ መስጠት አድርሷታልና በዚህ በረከሰ ሥራ ውስጥም ኖረች። በየዕለቱ ኃጢአት ፍቅር በላዋ ይጨምርበት ነበር። ሰውን የሚወድ እግዚአብሔር ቸርነት ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ መቃብር ሊባረክ ወደ ኢየሩሳሌም ለመሄድ የሚሹ ሰዎች ገለጠላት። ከእርሳቸው ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎች ጋር በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠይቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌም እስከ ደረሰችን ስራ አልተወችም። የክብር ባለቤት በሆነ በጌታ በኢየሱስ ክርስቶስ መቃብር ወዳለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊ ኃይል መገባት ከለከለቻትም። እርሷ ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች፣ ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚያ በኋላ ስለ ረከሰ ስራዋ አሰበች። በልቧም እያዘነች እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጥም ውስጥ አምላክ የወለደች እመቤታችን የቅድስት ድንግል ማርያም ምስል አየች። በፊቷም እያለቀጠች ፍጥረትን ሁሉ የምትረጃቸው አምላክን የወለደች እመቤታችን ተዋሺ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራ እየፈጸሙ እንደሆነ
ያዘዝሽኝም ሁሉ እኔ ያደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያኗ ፈጥና ገባች። በገባች ጊዜ የባሉ ሥራ ፈጸመች። ከዚያ በኋላ አምላክን በወለደች ወደ እመቤታችን ወደ ከበረች ድንግል እመቤታችን ስል ተመልሳ ወደ እርሷ መሪር ለቅሶን እያለቀሰች ረጅም ጸሎት ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስል ከዮርዳኖስ በረሃ ብትገቢ አንቺ ረፍትና ድነት ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስል ይህን ቃል ተቀብላ ወዲያውኑ ወጣች። ወደ ውጭም አንድ ሰው አግኝታ 2 ግርሽ ሰጣት፣ አምባሻ ገዛች። ከዚያም በኋላ የዮርዳኖስ ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይወጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያም ከዛችው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጾማ ከዚያ አምባሻ ጥይት ትቀምስ ነበር። ባለቀ ጊዜ የዱር ሳር ተመገበች። በዚያችው ዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾም ሊፈጸም ቅዱስ ዞሲማስ ወደ በረሃ መጣ። በሱ ደብር ሳር ላሉ መነኩሳት ልማዳቸው ለሆነ በየዓመቱ ወደ በረሃ ወጥተው የከበረች 40 ቀንን ጾም እስከምትፈጸም በጾም በጸሎት ጸምደው በገድል ይቆያሉ። ስለዚህም ዘሱማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበት ያሳየው ዘንድ እግዚአብሔር ለመነው። በበረሃም ውስጥ ሲዘዋወር ይህችን ቅድስት ሴት ከሩቅ አያት። የሰይጣን ምታትም መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጸችለት። ወደ እርሷም ሂዶ እርሷ ግን ከእነርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላ በመሮጥ ተከተሉ። ከዚያም በኋላ ዞሲማስ ሆይ ከእኔ ጋር መነጋገር ከፈለግ ጨርቅህን በምድር ላይ ጣለልኝ ከእከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራቸው ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜ ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸው ሰለማምታ ተሰጣጠው በላይዋ ይጸልይ ዘንድ ለመነችው። እርሱ ካህን ነውና ካህን ስለሆነ ከዚያ በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ከእርሷም የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም በሚመጣው ዓመት የክብር ባለቤት ጌታ ኢየሱስ ክርስቶስ ሥጋውንና ደሙን ከእርሱ ጋር ያመጣለት ዘንድ ለመነችው። እሱም እሺ አላት። ዓመት በሆነ ጊዜ ሥጋው ደሙን በጽዋ ውስጥ ያዘ። ደግሞም በለስ ተምርን በውኃ የራሰ ምስር ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያም በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በርሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚያ በኋላ ሥጋውንና ደሙን አቀበላት። በለሱን ተምሩንና ምስሩንም አቀረበላትና ትመገብ ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። 2ኛ ዓመት በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያችት ቅድስት ሴት ሙታ አገኛት። በራስጇ ደህናይቱ ግብፃዊት ማርያም ከተፈጠረችበት አፈር ወስደ ቅበራት የሚል ጽሑፍ አገኘ። ከጽሑፉ ቃል የተነሳ አደነቀ። ያን ጊዜ ከግርጌው አንበሳ ሲጠብቃት አየ። እርሱ መቃብሯን በምን ቆፍራለሁ ብሎ እያስብ ነበር። በዚያን ጊዜ የአንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዞሲማስን በላዩ ጸሎት አድርጎ ቀበራት። ወደ ገዳሙ ተመልሶ ለመነኩሳቱ የዚችን የከበረች ግብፃዊት ማርያም ገድሏን እንዳስረዳቸው ከመጀመሪያው እስከ መጨረሻው ነገራቸው። እጅግ አደነቁ። ምስጉን ሉል እግዚአብሔርን አመሰገኑት። መላ ዕድሜዋ 85 ሆኗታል። እግዚአብሔር በእርሷ ጸሎት ለዘላለሙ ይማረን አሜን። በዚህች ዕለት የክብርት ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ለሐዋርያው ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክት አሳየው። የቶማስ እጅን ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስ ጌታዬ ፈጣሪ መነሳትህን አመንሁ አለ። ጌታችንም ብታምን አመንክ፣ የሚያምንሳ የሚያምንብኝ ነው ብሎ መለሰለት። ትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱ ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በሐዋርያው ጸሎት
በታጋዮቹ ጻድቃን በድል አድራጊዎቹ ሰማዕታት ጸሎት ይልቁንም በእመቤታችን ማርያም አማላጅነቷ ይማረን ለዘላለሙ ወደ እርሱ እንለምን ዘንድ አሜን። በዚች ቀን የአባታችን የአዳም የእናታችን የሔዋን መታሰቢያዋችን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ይህም አባታችን አዳም ሳይፈጥረው አስቀድሞ በሰማይ በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክት ስለ እርሱ ፈጠረ። ከዚያም በኋላ በኤዶም ተክል አዘጋጀለት። እርሱም የፍሬውን ጣዕም በራሱ ልዩ ነው። የሚያሻውን ሁሉ አከናውነው። እነሆ ከምድር መካከል ይሁን ጎለጎታ ነው። አፈር አንስቶ በሦስት ሰዓት እርሱም ፈጠረው ከአራት ባሕርያት ይኸውም ውሃ፣ እሳት፣ ነፋስና መሬት። ባሪያውና በምሳሌው ራሱን ሕይወት መንፈስ አሳድሮ የሚናገር የሚያስተውል የሚያውቅ አደረገው። የብርሃንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሾመው። ከዚያ በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን፣ እንስሳትም የሰማይ ወፎችን ሁሉ ወደ እርሱ አመጣ። አዳም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚያ በኋላ በአዳም ላይ እንቅልፍ አመጣበትና እንቀላፋ። ከጎኑም አንዲት አጥንት ነሳ። ቦታዋንም በሥጋ መልዳ እግዚአብሔር ሴት አድርጎ አሳምሮ ሰራት። በአዳም ፊት አኖራት። አዳም ቀንቶ ይቺ ከአጥንቴ አጥንቴ ከሥጋዬ ሥጋዬ ናት ሚስቱ ነይ ብሎ ተናገረ። ስሟን ሔዋን አላት። አዳም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳም ስለያከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክሞ ወሰዳቸው። በኤዶም ገነት አኖራቸው። እግዚአብሔር አዳምና ሔዋን በገነት ካለው ተክል ቦታ ሁሉ ብሉ፣ ከገነት መካከል ዕፀ በለስን አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳም ገነት እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ሥራ ጠላች ሰይጣን ግን ከማዕረጉ በወደቀ ጊዜ በአዳም ጌትነት ክብር ቀንቶ በእባብ አድሮ ወደ ሔዋን ሄዶ ያን ዕፀ በለስን ትበላ ዘንድ አታለላት። አምላክ የመሆን ተስፋ ሳድሮባትና አሳሳታት። ያለ ዕፀ በለስን ባየችው ጊዜ አማራት፣ በልታ ለባሏም አበላቸው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱ ራቁታቸው እንደሆኑ አወቁ። በበለስ ቅጠል ኀፍረት ሥጋቸውን ሸፈኑ። እግዚአብሔር ስህተታቸውን አውቆ አስቀድሞ እባብ እንደረገመ በእርሷና በሴቲቱ መካከል ዘር መካከል ጠላትነትን አጸና። በሔዋን ላይ በጻር በጋር ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እርሱም ይግዛሽ ብሎ ፈረደባት። አዳምም እንደዚህ ያለው ስለ አንተ ምድር የተረገመች ትሁን፣ ጥረግረ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነት ተመለስ። እግዚአብሔር የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳም በማለዳ ፀሐይ ሲወጣ ነጭ ዕጣን ቀና ሰሊጦት የሚባል ሽቱ ከሎሚ ውሃ ጋር አጠነ። አዳም በኤዶም ገነት እንደተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳም ሔዋንን በግብር አወቃት። ቃየልንና እህቱ ጋር ወለደች። ከእርሱም በኋላ አቤልና እህቱን ወለደች። ቃየልና አቤልም አድገው አካለ መጠን አደረሱ። ወደ እግዚአብሔር መሥዋዕት ባቀረበው ጊዜ ጌታ የአቤልን መሥዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤል ቀንቶ ገደለው። አዳም በልጁ በአቤል ሞት እያዘነ እያለቀሰ 4 ዘመን ሱባዔ ኖረ። ከዚያ በኋላ ሴት ተወለደለት። በእሱ መታሰቢያው ጸና። ከእርሱም በኋላ ብዙ ወንዶችና ሴቶች ልጆች ወለደ። እግዚአብሔር ንስሐውን ለቅሶውን አይቶ የድነት ተስፋውን ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጄ እወለዳለሁ፣ ሕፃን ሁኜ በሜዳ ውስጥ ሄዳለሁ፣ በመስቀሌ በሞቴ አድንሃለሁ አለው። አዳም ከገነት በወጣ ጊዜ የወሰደውን ወርቅ፣ ከርቤ፣ ዕጣን ለሴት ሰጠው። እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎችን ወርቁን፣ ከርቤውን፣ ዕጣኑን፣ እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖህ እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖህ የምስራቅ ሰዎች ወደ ሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር ልጅ የእጅ መንሻ አድርገው አቀረቡለት። እመቤታችን ከእጃቸው ከተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስ ለቀለሚንጦስ ሰጠው። አዳም የሚያርፍበት ሰዓት ባወቀ ጊዜ ልጁ ሴት ጠርቶ ከመሞቴ በፊት ልጆችና የልጁ ልጆች ወደ እኔ አቅርባቸው አለው። የአባቱ ቃል ሰምቶ እምባውን በጉንጩ ላይ የፈሰሰ ወጣ። ወደ አዳም አቀረባቸው። አዳም በላያቸው
በአዳም ባያቸው ጊዜ ከሳቸው ስለ መለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉንም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ዓይኖችህስ እንዴት ትሰውርሃለች? አሉ። ከዚያ በኋላ አባታችን አዳም ሁሉ ልጆቹን ባረካቸው፣ መረቃቸው። ልጁ ሴትን እንዲህ አለው፣ ይቺ ዓለም ድካምና ችግር የተመላች ናት። በእግዚአብሔር የታመንህ እውነትን፣ ንጽሕናን ጠብቅ። ሰይጣን ወደሚያሳይህ ምታትና ወደ ነገሩ አታዘንብል። በሞቱ ጊዜ ሥጋዬን ወስዳችሁ ሰሊክ ሚያ በሚባል ሽቱ ገንዛችሁ በግምጃ ቤት አኑር። የጥፋት ውኃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል። ከ8 ነፍስ በስተቀር የሚቀር የለም። ልጄ ሆይ ለወገኖች ቋሚ ሁነህ እግዚአብሔርን በመፍራት ጠብቃቸው። የእውነት መንገድ ምራቸው። ለሰይጣን እንዳይታዘዙ እንዳያጠፋቸው አደራ አስጠብቃቸው። ልጆችና የልጅ ልጆች ከቃየል ልጆች ለያቸው፣ አንድ የሆኑ ዘንድ ከቶ አተዋቸው። ወደ ስራቸውና ወደ ጨዋታቸው አይቅረቡ። ከዚያ በኋላ ወደ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ፣ ከርቤ፣ ዕጣን ከእርሳቸው ጋር አኖረው ይጠብቁ ዘንድ አደራ አላቸው። እንዲህም አላቸው፣ የጥፋት ውኃ በመጣ ጊዜ ሥጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላ ያቺ አገር ይወሯታል። ይህም የወርቅ ከርቤና ዕጣን ከብዙ ምርኮ ጋር ይወስዶታልና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዛ ይጠብቃል። ነገሥታት ይዘው መጥተው ይገብሩለታል። ወርቁ ስለ መንግሥቱ፣ ዕጣኑ ስለ ክህነቱ፣ ከርቤው መሐየው ስለሆነች ሞቱ ነው። አባታችን አዳም 960 ዓመት ሲሆን መላሌል 135 ዓመት ሲሆነው በተፈጠረባት ዓርብ በ9 ሰዓት አረፈ። ያረፈባት ሰዓት ከገነት የወጣባት ናት። በዚያን ጊዜ መላእክት ሰራዊት ከልጆቻቸው ጋር ተሰበሰቡ። መልካም አገናንዝም ገነዙት። በብዙ ሽቱ መዓዛው አጣፈጡ። ይቺ በገነትና በደብረ ቅዱስ ያለ ነው። ሥጋውን በፀሐይ መውጫ በኩል በዋሻ ውስጥ አኖረው። የሚያበራ መብራትን አኖሩ። ከእርሱ ጋርም ወርቁን፣ ከርቤውን፣ ዕጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋት ውኃ እስከሚመጣ ድረስ ሴትና ልጆቹ ለአባታችን አዳም ሥጋ ሲያገለግሉ ኖሩ። ከዚያ በኋላ ኖህ በአምላክ ትእዛዝ ደብረ አራራ እስከሚደርሰው ከእርሱ ጋር የአባታችን የአዳም ሥጋ በመርከብ ወሰደ። ከዚያም ሴምና መልከ ጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከ ጼዴቅ በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔር ልጅ መጥቶ ከድንግል በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመ ርስቱ መለሰው። እርሱም ለከበሩ ደጋጎች ነቢያት ለታጋዮቹ ሰማዕታትና ጻድቃን አባት ነውና ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን ሔዋን የቀደሙ ሁሉ አባቶች በረከት በላያችን ለዘላለሙ ይደርብን፣ አሜን። በዚች ቀን ኖህ ተወለደ። የሰሎሞን አባት ንጉሥ ዳዊት በዚች ቀን ተወለደ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሚያዝያ 6 የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን አዳም ሔዋን ዕረፍታቸው ነው። ልበ አምላክ ዳዊትም ልደቱ ነው። አባታችን ቅዱስ ኖህ ልደቱ ነው። ቅዱስ ቶማስ ሐዋርያ ጌታችን ጎን የዳሰሰበት ነው። የቅድስት ማርያም ግብፃዊት ከኃጢአት ሕይወት ተመልሳ በፍጹም ቅድስናዋ የተመሰከረላት እናት ነች። እንዲሁም ወርኃዊ በዓላት ቅድስት ደብረ ቁስቋም እናታችን ሀይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሶሎሜ፣ አባ አርከበ ሱሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰቡ በችግር ጊዜ ማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባውን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።